የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ቀዳሚ ወዳደረኩት ዘገባ አልፋለሁ። ጠቅላይ ሚኒስትሩ ስርዓታቸው መቅመሉን ባመኑበት ንግግር የኢትዮጵያ ጠላቶችን እንደ ጸጉር ቅማል አንድ በአንድ እናረግፋቸዋለን ሲሉ ተናገሩ። ጠቅላይ ሚኒስትሩ ቅማሎቹ ግን እነማን እንደሆኑ አልገለጹም። ጠቅላይ ሚኒስትሩ ይህንን ያሉት ሃያኛው የብሔር ብሔረሰቦች ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት የሀገርን መሻትና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። ይተው እንጂ ክቡርነቶ እርሶ ደጋግመው ያደረጉትን ነገር ማንን ለመፈረጅ እንዲህ ሲሉ ይናገራሉ። እርሶ እንደሚሉት ባዳና ባንዳ የሀገሪቷን ብርሃን እያጨለመ ከሆነ በዚህ አጠራር ከእርሶና ስርዓቶ በላይ የሚመጥን ይገኝ ይሆን? በትግራይና በአማራ የሀገር ድንበር እንዲጠብቅ የተደራጀን ተቋም ስርዓት ለእርሶ ስልጣን ማስከበሪያ ሲባል በሁለቱ ክልሎች ገብቶ የብዙሃን ሴቶችን ህይወት በመድፈርና በመግደል ከማጨለም አንስቶ ትምህርት ቤትን እንደ ጦር ካምፕ በመጠቀም የተማሪ ህይወት ከማጨለም ተሻግሮ የአርሶ አደሩን ቤትና ንብረት ከማውደም አለፍ ብሎ የስንቱን ንጹሃን ህይወት ከመቅጠፍ ከፍ ብሎ በገዛ ሹማምንቱ ሰሜኑን ወደ ኋላ 30 ዓመት መለስ ነው እስከ መባል ተደርሶ ታዲያ ከዚህ በላይ ባንዳና ባዳም የሚለውን ስያሜ የሚገባው አለ ወይ? በባዳ መጠቀሚያ እንዳንሆን ሲሉስ ምን ማለት ሆነው? እርሱ አይደሉም እንዴ የኤርትራን ጦር ትግራይ መቀሌ ድረስ አስገብተው የትግራይ ህዝብን እያስጨፈጨፉት? ከዚህ በላይ በባዳ መጠቀሚያ የሆነ አለ ወይ? ምን እያሉን ይሆን? ቀጥለው ጠቅላይ ሚኒስትሩ እርስ በእርስ መተባበር ሲገባን ክፉ ሳቢ ያለው የባዳ መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ሲሉ ተናግረዋል። ይሄ ድሬዳዋ የኦሮሞ ነበረች ጊዜው የኦሮሞ ነው የሚሉ ከፋፋይ ንግግሮችን ከተናገረ ከማንም በላይ ከፋፋይ ንግግሮችን ከሚያደርግ መሪ የሚጠበቅም አይደለም። ጠቅላይ ሚኒስትር አብይ አህመድ አክሎም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠፍ፣ የሀገር ጥቅምና የህዝባችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ ብለዋል። በንግግር እንመን የሚለው ላይ ይሰመርልኝ። ክርስቲያን ታደለ፣ ዮሐንስ ቦያሌው፣ አሁን ደግሞ ታዬ ደንደአ አብይ አህመድ ለምን ወቀሳችሁኝ በሚል ምክንያት ብቻ ያለመከሰስ መብታቸውን እንኳ ሳይጠብቅላቸው እስር ቤት ወረወራቸው የህዝብ እንደራሴዎች ናቸው። እኚህ ከብዙ በጥቂቱ ናቸው። የህዝብ እንደራሴዎችን የመናገር መብት የከለከለ መሪ ለንግግር ክፍት እንሆን እያለ መልክ ሲሰራ እንደማየት የሚያስቅ ነገርም ፈጽሞ የለም። ሌላው ሌብነትን እንጠፍ ብለዋል። በመንግስት ደረጃ ኦቪድ የሚባል ድርጅት አቋቁሞ ያለምንም ጨረታ በሳቸው ይሁንታ ሁሉን ነገር ጠቅልሎ እየዋጠ ያለው የሳቸው ድርጅት ግን ሌብነቱን ሲጠቅሱ እርሳቸው ዘንግተውታል። በንጉሶቹ ዘመን በስጦታ ወደ ሀገር ቤት የገቡ ንብረቶችን በእሳቸው ስለመቸብቸባቸው የሚያስታውሱት ነገር ግን ያለ አይመስልም። በሙስናና በማጭበርበር እንዲሁም በህገ ወጥ መንገድ የተገኘ ሀብት መገለጫቸው የሆኑ ባለስልጣናት የሚመሩ ፓርቲም እየመሩ መሆናቸውንም ዘንግተውት ለሰከንድ ይህንን ሲናገሩ ሀፍረት አልተሰማቸውም። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘው ብዙ አስደናቂ ጅማሮችና ውጤቶች እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉም ገልጸዋል። እሳቸው የሚሏት ኢትዮጵያ በእሳቸው አይምሮ ብቻ ያለች ስትሆን የኛ ኢትዮጵያ ግን በጦርነት ውስጥ ያለች፣ ዜጎቿም ወጥተው መግባት የማይችሉባት፣ ሹፌሮች አሽከርክረው የማይመለሱባት፣ ብድሯን መክፈል ያቃታት፣ ከ20 ሚሊዮን በላይ ዜጎቿ አስቸኳይ እርዳታ የሚፈልጉባት፣ ህዝቡ በኑሮ ውድነት የተማረረበት፣ ወጣቱ በታሪክ ታይቶ በማይታወቅ ሁኔታ የሚሰደድበት፣ የብሩ የመግዛት አቅም ከዓለም ደካማ የሆነባት፣ የመንግስት ስርዓቷ በሙስና እየተጨመላለቀ ሁሉ ነገሩ ውጥንቅጡ የወጣ ኢትዮጵያ ነች። እኛም እናውቃት። በእርግጥ ኢትዮጵያ ተስፋ ሊኖራት ይችላል። ነገር ግን በእርሶ እጅ እንደማይሆን ብዙ ተጨባጭ ምስክሮችን አሁን የጠቀስናቸውን ጨምሮ ሌሎችን ማቅረብ ይቻላል። ከዚህ የጠቅላይ ሚኒስትሩ ንግግር በኋላ ጋዜጠኛ ፋሲሌን ያለም በፌስቡክ ገጹ ያጋራው ምላሽም አስገራሚ ሆኖ አግኝተነዋል።
እንዲህ ይላል። አብይ አህመድ ጠላቶቻችንን እንደ ቅማል እያራገፍናቸው እንጓዛለን ማለቱን አነበብኩኝ። አንድ ሰው ደጋግሞ በምሳሌነት የሚጠቅሰው የሚያውቀውን ነው። አብይ ቅማልን ለንግግሩ ሁሉ ማጣፈጫ እያደረገ ደጋግሞ ሲያቀርብ የገባኝ ነገር ቢኖር ቅማል ሲበላው ያደገ ሰው መሆኑን ነው። ያው ሁላችንም ቅማል በልቶን ያውቃል። ይህ ክፋት አልነበረውም። ግን ብዙዎቻችን ቅማል የሚባል ነገር በዚህ ዘመን ስለመኖሩ ረስተናል፣ ትዝም አይለንም። እሱ ግን በደንብ ተበልቷል መሰለኝ፣ ሊረሳው አልቻለም። ቁም ነገሩ ግን እሱ አይደለም። የእሱን መጥፎ አገዛዝ የሚቃወሙትን ሁሉ በቅማል እየመሰለ ከሰውነት ደረጃ እያወረደ በጥፋቱ ለመቀጠል ማሰቡን የሚያሳይ ነው። ሂትለር አይሁዳውያንን በእንጉዳይ ይመስላቸው ነበር። ሁቲዎቹ ደግሞ ቱትሲዎችን በበረሮ፣ አብይ ህወሓቶችን በጅብ፣ አሁን ደግሞ ፋኖችን ጭምር ሊሆን ይችላል በቅማል ይመስላቸዋል። ክቡር የሆነውን የሰው ልጅ በዚህ ደረጃ እያወረዱ ለማጥፋት ማሰብ ትልቅ ወንጀልም ኃጢአትም ነው። ሰውን ቅማል ነው ካልከው ቅማልን በመርዝ ለማጥፋት ወደኋላ እንደማትል ሁሉ ሰውንም እንደ ሞሶሎኒ በመርዝ ለማጥፋት ወደኋላ አትልም ማለት ነው። አብይ አህመድ ማለት ይህ ነው። ወደ ሌሎች ዘገባዎች አልፋለሁ። በደባርቅ ዩኒቨርሲቲ ከባድ ውጥረት መንገሱ ተነገረ። የጸጥታ ኃይሎችም በተማሪዎች ላይ ተሰማርተዋል የተባለው ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል ተባለ። ከትምህርትም እየተባረሩም አሉ ሲሉ የደባርቅ ዩኒቨርሲቲ ተማሪዎች ለሚዲያችን ተናግረዋል። ተማሪዎቹ እንደሚታወቀው ከሳምንት በፊት ርቦናል የተቃውሞ ሰልፍ ያካሄዱ ሲሆን በሁለት ተማሪዎች ላይም የሞትና የአካል ጉዳት መድረሱን ሚዲያችን መዘገቡ ይታወሳል። ከዚህ ጋር በተያያዘ ተቃውሞ ሰልፉ ከተረጋጋ በኋላ የዩኒቨርሲቲው አመራሮች አድፍጠው ተማሪዎች ላይ እርምጃ መውሰድም ጀምረዋል። 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጽህፈት ማስጠንቀቂያ እንደደረሳቸው ነው የተነገረን። ከሳምንት በፊት እርቦናል፣ ምግብ ይስተካከልልን በሚል ጥያቄ እንዲሁም የተጨመረብን 1 ዓመት ተገቢ አይደለም በሚል ጥያቄዎችን ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ነው ተማሪዎች እየገለጹ ያሉት። በትላንትናው ዕለት 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን አንዳንዶች ደግሞ የተወሰዱ ተማሪዎች ቁጥር ወደ 17 ደርሷል ሲሉም ተደምጠዋል። ሌሎች ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉም ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉም በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎች አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄም እንዲሰጥ ጠይቀዋል።